ልጅ የራሱን ኃጢአት ማየት ሲጀምር ከዓለም ሁሉ ታላቁን ተአምር ማየት ይጀምራል። ጸሎት ተብላ የምትታይ ወይም የክርስቶስ ጸሎት ትባላለች። ኪሪየ ኢየሱስ ያ ማለት አቤቱ ይቅር በለኝ እኔን ኃጢአተኛውን ይቅር በለኝ እያለኝ ትምህርት ሂደት እንጂ ፍጻሜ ሆኖ አያውቅም። ስለዚህ ለቅድስናችን ፍጻሜ የሚሆነው ከትምህርት ጋር የታሸ ጥበብ ነው። ምእመናን፣ ሕፃናት፣ ወጣቶችም አረጋውያን በጠቅላላ እንደምን አረፈዳችሁ። ቸርነቱ የባህሪ የሆነ አምላካችን እግዚአብሔር ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንግዲህ ወቅቱ እንደምናየው እመቤታችንን ሐዋርያት የጾሙበትን ወቅት የምናስብበት ቅድስት ድንግል ማርያም ለእኛም ለፍጥረታት በሙሉ ምልጃዋን አቅርባ ከልጇ ከወዳጇ ጋር እንድታማልድን የምንማጸንበት ልዩ የሱባኤ ወቅት ከመሆኑ የተነሳ በተለይ ኦርቶዶክሳውያን ኢትዮጵያውያን ብቻ ነው፣ ኦርቶዶክሳውያን በዓለም ያሉት ኦርቶዶክሳውያን ጠቅላላ ይህን ወራት በጣም በከባድ እና በጥሩ ሁኔታ እያሰብን በጾም በጸሎት በንስሐ እንዲሁም ደግሞ ክፉ ሕሊናን ትተን ወደ በጎ ነገር እየተመለስን ሰውነታችንን እያከበርን ወደ እግዚአብሔር የምንመለስበት ነፍሳችንን በጣም የነፍስ ውበታችን የምናደንቅበት ጊዜን የምናስብበት ነው። ስለዚህ ትልቅ በዓል ነው። ትልቅ ራሳችንን የምንሰበስብበት ጊዜ ስለሆነ ለዚህም ነው እንኳን አደረሰን የምንለው። እንኳን አደረሳቸው። እሺ እንግዲህ እንደ እግዚአብሔር ፈቃድ ዛሬ የምናየው ወቅቱ እንግዲህ የጾም የጸሎት የንስሐ ጊዜ ከመሆኑ የተነሳ ንስሐ በንስሐ ዙሪያ ላይ ባለው ሁኔታ እንነጋገራለን። ብዙ ጊዜ ስለ ንስሐ ተነግሯል፣ ሰምታችኋል፣ አድምጣችኋል። ዛሬ ግን እኔ የማነሳው ስብከታዊ ነገር አይደለም። የማነሳው መሰረታዊ የሆኑ ነገሮችን ለምንድን ነው ንስሐ መግባት እንቅፋት የሆነብን? ምንድን ነው ችግሩ? እያንዳንዳችሁ ዘንድ የተለያየ ምክንያት ይኖራቸዋል። እንደው በተወሰነ መልኩ ግን ያን ችግርስ እንዴት አድርገን መቅረፍ እንችላለን ወደሚል ለመሄድ እንዲረዳን ለመጀመሪያ ሰዓት እንግዲህ የማነሳው ንስሐ የነፍስ ፈውስ በር ተብሎ ይታወቃል። ቅዱስ ማርቆስ ቅዱስ ይስሐቅ ሶርያዊ ሲናገር ምን ይላል? ንስሐ ሰተው በተጸጋ እንድህረ ጸጋ። ንስሐ ማለት ከይቅርታ ወይም ከጥምቀት በኋላ የተገኘች የይቅርታ በር ናት ብሎ ነው የሚነግረን። በንስሐ ውስጥ ወደ ሱታፊ አምላክ እንደርሳለን። እግዚአብሔርን ወደ መምሰል ማለት ነው። እግዚአብሔርን መምሰል ነው የክርስቲያኖች የመጨረሻው ጥጉ የምንደርስበት፣ ወደዛ እንሄዳለን። ለዚህ መነሻችን የሚሆኑት መዝሙረኛው ቅዱስ ዳዊት በመዝሙር 50 ላይ ያነሳው እንዲሁም አምላካችን ኢየሱስ ክርስቶስ የነገረን የማቴዎስ ወንጌል ምዕራፍ 4 ከቁጥር 17 ላይ መነሻ ይሆነናል። ዮሐንስ ወንጌል ምዕራፍ 20 ቁጥር 21 እስከ 23 ላይ ያሉት ይሆናል። ለኔ ግን በጸሎት እንጀምራለን። ምክንያቱም ሐዋርያን አቡነን እያሰብን በዚህ ወቅት ውስጥ ንስሐ ብዙ ጊዜ ከፍርድ ነፃ የምንወጣበት ስለሆነ ይትምጥ ፍትሐ ነዳይም ወይትአምፅ በፍትሕ ይላል መጽሐፍ። ማለት ድሃም አትበድል ፍርድም አታጓልድ ነው የሚለው። ዓለም በጣም ፍርድን የሚያጣምም ነው። ከዛ ነፃ እንድንሆን አንድ የቅዱስ ዮሐንስ የቅዱስ ኤፍሬም ሶርያዊው ጸሎትን አብረን እንላለን። ምናልባት እግዚአብሔር ፈቃዱ ከሆነን ስሜታችንን እንዲገዛለን። ይህንን ጸሎት የምናገኘው ቅዱስ ዮሐንስ የቅዱስ ኤፍሬም ሶርያዊው በየሰዓቱ የሚጸለይ ጸሎት ላይ ከጻፈው ጽሑፍ ነው። እዛ ላይ እንመለከታለን። ሆሮሎጂ ተብሎ የሚጠራ የጸሎት ክፍል አለው። በዛ ላይ የምናየው ምን ይላል? ዮሐንስ ቅዱስ ኤፍሬም ሶርያዊው አቤቱ የሕይወቴና የነፍሴ ጌታ አምላኬ ሆይ የስንፍናን የነፍስ ድንዛዜ የመንፈስ መረበሽን የሐዘንን የተስፋ መቁረጥንና የበላይ የመሆን ፍላጎትን የከንቱ ንግግርን መንፈስ ከኔ አረቅ፣ ከኛም ያረቅልን። ይልቁንም የንጽህናን የትህትናን የትዕግስትንና የፍቅርን መንፈስ ለኔ ለባሪያ ለአገልጋይ ስጠን፣ ለሁላችንም ይስጠን። አቤቱ አሁን ጌታዬና ንጉሴ ሆይ የገዛ በደሌንና ኃጢአቴን አይ ዘንድ ወንድሜንም ወይም ሰውን ሁሉ እንዳልኮንን አስተውሎቱን ስጠን።
ማስተዋሉን ይስጠን። አንተ የዘላለም አምላክ ነህና ስምህ የተመሰገነ ይሁን። ስሙ የተመሰገነ ይሁን። በዚህ ተነስተን ምናልባት ስለ ንስሐ የምናነሳቸው ነጥቦች በተወሰነ መልኩ ብዙም ባይሆን ሐዋርያን አበው በተለይም ደግሞ ከቀድሞ ከነበሩት አበው አንጻር ከቅዱሳት መጻሕፍት አንጻር ለማየት እንሞክራለን። ምንድነው ዓላማው? እዚህ የምንማረው ትምህርት አንደኛ ንስሐውን መንፈሱን ከተረዳ ነው። ከዚህ ከዘላለማዊው ዘላለምን ነገር የዘላለም ሕይወትን ከሚያሳጠን ከቁሳዊው ዓለም ተላቀን ወደ ድህነት የሚያደርሰንን ነገር የምንይዝበት አንድ የይቅርታ በር ስለሆነ እሱን መረዳት ነው አንዱ ዓላማ። እውነተኛ ንስሐን የሚያደናቅፉ ነገሮች ምንድን ናቸው? በመንፈሳችን እንድንረበሽ የሚያደርጉ ለምንድን ነው ሰው ንስሐ መግባት ችግር የሆነበት? እሱን ለመገንዘብ አንድ ነገር ይሰጠናል። በቅዱሳት መጻሕፍትና የቀደሙት የቤተ ክርስቲያን ሐዋርያን አበው በእነሱ አስተምሮት መሰረት ውስጥ መንፈሳዊ ሕይወታችንን እንዴት በንስሐ ውስጥ መምራት እንችላለን? ይህን እንድናውቅ ነው የዛሬው እግዚአብሔር የሚያስተምረን። ነፍስ በራሷ ንስሐ ስንገባ የነፍሱ ውበታችንን እንመልሳለን። በአዳም ምክንያት የተጎሳቆለውን ይሄ እግዚአብሔርን የምንመስልበት የተጎሳቆለው የነበረ በንስሐ ምክንያት ደግሞ ያንን ውበታችንን እንመልሳለን። እሱ ስለኛ ደመግቦ አልነበረም ነው የሚለው አምላካችን ኢየሱስ ክርስቶስ። ምክንያቱም እኛ በሰራነው በደል የእኛን ደመግቦ አለመሆን ወደ እሱ ወስዶ በኋላም እሱ ደግሞ ሞታችንን ሞቶና ትንሣኤውን ሰጥቶን ሕይወት ያገኘንበት ስለሆነ ንስሐ የነፍሱ ውበትን የሚያድስና ምእመናን በሙሉ ወደ ቴዎሲስ ወይም ወደ ሱታፊ አምላክነት የሚቀርቡበት ስለሆነ እነዚህን ዓላማ ያደረገ በተወሰነ መልኩ ስብከት ያልሆነ ሁላችንም ይዘነው የምንሄደው ለምንድን ነው ንስሐ እንቅፋት የሆነብን? ለምንድን ነው መግባት ያልቻልነው? ወደ ንስሐ መቅረብ እንዴት አልቻልነው? ምናልባት በዚሁ እግረ መንገድን በተለይም ደግሞ በኦሪየንታል ቤተክርስቲያን የሚሆን በምስራቅ አብያተ ክርስቲያናት ውስጥ በአብዛኛው ትመለከቱ እንደሆነ ስጋውንና ደሙ ከቀረቡ ስጋውን ደሙን ሳይቀበሉ የሚወጡ አብያተ ክርስቲያናት መካከል እኛ ነን ተጠቃሾቹ። በጣም በሚደንቅ ማክበር መልካም ነው። ነገር ግን ፈርቶ መራቅ ግን ተገቢ አይደለም። የሥርዓት አምልኮ ተካፋዮች መሆን አለብን። ለምን እንቅፋት ሆነብን? እሱን እናያለን። በዚሁ በርከት ያለ ምዕራፎችን ቢኖሩትም የንስሐ ሕይወት ከመኖር የሚያግዱን መሰናክሎች ምንድናቸው የሚለው ነገር ላይ ብቻ ትኩረት አደርጋለሁ። ንስሐ በራሱ የነፍስ የፈውስ በር ነው። እውነተኛ ንስሐ ፍሬዎችም አሉት። ንስሐ በራሱ ከእግዚአብሔር ጋር የሚያገናኘን ነው። በተለይም ደግሞ መንግሥተ ሰማያት ቀርባለችና ንስሐ ግቡ የማቴዎስ ወንጌል ምዕራፍ 3 ከቁጥር 2 ላይ ምዕራፍ 4ም የምንመለከተው እሱን ነው። ሜንቶናያ ተብሎ የሚታወቀው በግሪክኛው ንስሐ ማለት መጸጸት ማለት ብቻ ሳይሆን የአእምሮ ወይም የአስተሳሰብ ለውጥ እንዲኖረን ማድረግ ማለት ነው። በፊት ይዘነው ከነበረው አስተሳሰብ ወይም አእምሮዊው ነገር አዋቂ መስሎ የሚታየንን ነገር ስንገነዘበው ባዶ ሆኖ ስናገኝ የእሱን አስተሳሰብ ለውጠን ወደ መልካም ነገር ራሳችንን ማዘጋጀት ማለት ነው። ቃል በቃል ሲፈታ በኦርቶዶክስ ነገረ መለኮት ውስጥ መላው ሰውነት፣ አእምሮ፣ ልቡና፣ ነፍስ የምንላቸው የሥጋ ፈቃዳትን ሁሉ ሙሉን ጠቅልሎ መታደስ እንዳለባቸው በነገረ መለኮት ትምህርታችን ውስጥ አለ። ምክንያቱም ሁላችንም መውደቅ እንዳለን እንድንነሳ እንፈልጋለን። የቆመ የሚመስለውም ይወድቃል። ስለሆነም ንስሐ እንዲሁ የጥፋት ስሜትን ብቻ ማሰብ ማለት አይደለም። ንስሐ በራሱ ወደ እግዚአብሔር የምንመለስበት የይቅርታ በር ነው። በዚህ ሕይወት ውስጥ ካየን በ5ኛው ክፍለ ዘመን የተነሳው ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ ሲናገር ምን ይላል? ስለ ንስሐ በጻፈው ድርሳኑ ላይ ንስሐ ኃጢአትን የሚያጠፋ መድኃኒት ነው፣ እርሱም ሰማያዊ ስጦታንና ድንቅ የሆነ ኃይልም አለው፣ ብርታትም ይሰጠናል በማለት ይነግረናል። አንድ ሰው ንስሐ ሲገባ ንስሐው በድርጊት የሚፈጸም ብቻ አይደለም፣ በአስተሳሰባችንም ወደ እግዚአብሔር መቅረብ የምንችልበት ነው። አሁንም በዚሁ ቅዱስ ይስሐቅ ሶርያዊው ሲናገር ምን ይላል? ይቺ ሕይወት ይላል አሁን የያዝናት ሕይወት ይቺ ሕይወት ለንስሐ የተሰጠች ናት።
በከንቱ ነገሮች ላይ ጊዜን አታጥፋ ብሎ ይመክረናል። ጊዜያችንን በከንቱ እንዳናጠፋ ይነግረናል። ስለዚህ ወደ ንስሐ እንድንቀርብ ነው። ቅዱስ ይስሐቅ ሶርያዊው ይህን ሲናገር ሙሉ በሙሉ እየነገረን ያለው የክርስትና ሕይወት መጀመሪያ ብቻው እንዲሁ ጥፋትን ማመን ብቻ ሳይሆን ሁልጊዜ ከእግዚአብሔር ጋር በዘላለማዊ ሕይወት ለመገኘት ሱታፊ አምላክ የምናገኝበትን መንገድ ይዘን እንድንሄድ ነው። ንስሐ እየተጸጸትን እንድንሄድ። ስለዚህ ይቺ ሕይወት ለንስሐ የተሰጠች ናት። በከንቱ ነገሮች ጊዜያችሁንም አታጥፉ በማለት ነው የሚነግረን። ሶርያዊው እዚህ ላይ ሲናገር የሚያስቀምጠው ነገር ምንድን ነው? አባ ይስሐቅ ወይም ቅዱስ ይስሐቅ ሲናገር በመጀመሪያ ሰዓት ላይ መንፈሳዊ የሆኑ ምስጢራትን ያስቀምጥልን። የመጀመሪያው ሕይወት ለንስሐ የተሰጠች ልዩ ምስጢር ናት። የሰዎች ሕይወት በተለይ የክርስቲያኖች ሕይወት። ለዚህም ነው ሰው በዚህ ዓለም እንዲኖር የተሰጠው ጊዜ ሁሉ ከእግዚአብሔር የቸርነት ትዕግስቱን እየተመለከተ እንዲኖር እንጂ ስጋዊ ጠባይ እየተስማማው ብቻ እንዲኖር አይደለም የተሰጠው። በሕይወት እንድንኖር ነው። ሕይወት እንደ ፈውስ ሆና ነው የምትገለጸው። ፈውስ ያለባት ምድራዊ ሕይወት በራሷ ወይም ሕይወት ነፍስ በራሷ ከበሽታዋ መንጻት አለባት። ከኃጢአት ወይም ከፈቃዳት ነፃ መውጣት አለባቸው። ከስጋዊ ፈቃዳት ነፃ መሆን አለባት። ያን ጊዜ እንግዲህ የነፍስ የሕክምናን ጊዜን እንድንጠቀም ያደርገናል። ምክንያቱም ጊዜያችን ዛሬ ነው፣ የነገ ጊዜ እኛ አይደለም። አሁን ያለው ጊዜ ነው። ያንን ጊዜውን መጠቀም የምንችልበት ነው። ጊዜ በራሱ ውድ ነው። በንስሐው ስንመለከት ሕይወት የተሰጠችን ሙሉ በሙሉ ንስሐ ስለሆነ ጊዜ ራሱ ውድ ነው። የሰው ልጅ የማያልፈው ከማያልፉት ነገሮች እያንዳንዱን ሰከንድ ደቂቃዎችን እንኳን ሳይቀር ወደ እግዚአብሔር ለመቅረብ የተሰጠው ልዩ ስጦታ የሆነች ጊዜ አለ። በዚህ ጊዜያችን መጠቀም አለብን። ያ ደግሞ ልዩ አጋጣሚ በአጋጣሚ የተገኘ አይደለም፣ የተሰጠን ስጦታ ነው። ጊዜውን በከንቱ ማባከን ማለት የፈውስ አጋጣሚን አለመጠቀም ማለት ነው። ስለዚህ በንስሐ ስንመላለስ ምን በድለን ምን አጥፍተን ልንል እንችላለን። በዚህ በምስራቅ አብያተ ክርስቲያናት ውስጥ ምንጊዜም የሚጸልዩት ልዩ ጸሎት አለች። ብዙ ጊዜ አነሳታለሁኝ። አንዳንድ ሰዎች በደንብ የተረዷት አልመሰለኝም። ንጹሕ ጸሎት ተብላ የምትታይ ወይም የክርስቶስ ጸሎት ትባላለች። ኪርየ ለይሶን። ያ ማለት አቤቱ ይቅር በለኝ፣ እኔን ኃጢአተኛውን ይቅር በለኝ እያለኝ አጭር የሆነች ሁልጊዜ ራስን ግን ጥፋተኛ እያደረገች ወደ እግዚአብሔር የምታቀርብ ማለት ነው። በዚህ ውስጥ መኖር አንዱ ቅዱስ ይስሐቅ የሚያነሳው ጊዜያችን የተለካ ነው እና ሕይወት የተሰጠን ለንስሐ ስለሆነ መጠቀም አለብን ነው። ሁለተኛው ንስሐ የማይቆም የሕይወት መንገዳችን ነው ለክርስቲያኖች። ዛሬ ገብተን ነገ ያስፈልገ ነው የምንለው አይደለም። ሰዎች ነደና እንወድቃለን። ስለዚህም ነው ይስሐቅ ሲናገር ምን ይላል? ፍጹማን መንገድ ፍጹም የሆነውን መንገድ መከተል አለብን። እሱም ሲናገር ንስሐ ለኃጢአተኞች ብቻ አይደለም ይልና በጣም በሚያስደንቅ ሁኔታ ለጻድቃንም ነው እንጂ ለፍጹማንም ጭምር ዘወትር የሚያስፈልግ ስንቅ ነው እያለ ይነግረናል። ደጋጎቹ ምን ኃጢአት ኖሮባቸው ነገር ግን ሁልጊዜ ራሳቸውን ወደ እግዚአብሔር እስኪያቀርቡ ድረስ ጥፋተኛ ነን ይላሉ። ለኃጢአተኞች ብቻ ሳይሆን ለደጋጎችም ጭምሮ የሕይወት ስንቅ ናት። ምክንያቱም በዚህ ዓለም እስካለን ድረስ የፍጹምነት መዳረሻው መጨረሻው ንስሐ ነው ብለው ነው የሚያስቀምጡ። መጸጸት፣ ራስን መኮነን፣ ራሱን ባዶ ማድረግ ወይም በግሪክኛው ኬኖሲስ የሚባለው ዝቅ ማድረግን እሱን እንማርበታለን። ፍጹም የሆነውን መንገድ። ሁለተኛው ዕለታዊ የሕይወት ህዳሴን እናገኛለን። በየጊዜው በሕይወታችን እንታደሳለን። ንስሐ በየቀኑ አይምሮንና ልባችንን ወደ እግዚአብሔር እንድናዞን መንገድ ይሰጠናል። ይህ በቃላት ብቻ እየነገር ነው መሄድ የለብንም። የእግዚአብሔር ቤተሰቦች ወደ እግዚአብሔር እንድንዞር እሱ ሁልጊዜ ከኛ ጋር ነው ያለው፣ ሁልጊዜ ይጠብቀናል። ነገር ግን ሁልጊዜ ደግሞ ወደ እሱ የምንቀርብበትን ነገር ይፈልጋል። ሶስተኛው ቅዱስ ይስሐቅ የንስሐ መንገዶችን በየደረጃዎቹ ያስቀምጣቸዋል። አንደኛው የልብ መሰረቅ ቅንነት ችግር ይገጥመናል፣ ወይም ደግሞ በራሱ ልባችን በተለያየ መልኩ ይሰረቃል። ከመንፈሳዊ ዓለም እንርቃለን፣ ፈራጆች ነው የምንሆነው። ንስሐ የሚጀምረው የገዛ ድካምን በማመን ነው። ስለ ሰዎች ድካም ሳይሆን ስለ ራሳችን ድካም በማመን
የራስን ውድቀት ከወደቅንበት ለመነሳት በቅንነት ስለራሳችን መመራመር አለብን። የሰው ልጅ የራሱን ኃጢአት ማየት ሲጀምር ከዓለም ሁሉ ታላቁን ተአምር ማየት ይጀምራል። ይኸውም ቅዱስ ይስሐቅ ሲናገር ምን ይላል? የራሱን ኃጢአት የሚያይ ሰው ሙታንን ከማስነሳት ይበልጣልና። ሙታንን ከማስነሳት ተአምራት ይበልጣል የራሱን ኃጢአት ማየት የሚጀምር ሰው። አንደኛው እንግዲህ የልብ መሰበርንና ቅንነትን ሲያነሳ፣ ሁለተኛው ላይ አንባ ንስሐን ገንዘብ ማድረግ ነው። ሁልጊዜ ከእግዚአብሔር ዘንድ እያነቡ መቅረብን ነው። አሁንም ቅዱስ ይስሐቅ እዚህ ላይ ሲናገር በትምህርቱ ማነባት እጂ አንባ ንስሐ የምንላት ወይም የንስሐ እንባን ሁሌ መጸጸትን፣ ሁልጊዜ በደለኛ ነኝ ወደ አንተ ቀርባለሁ ቸርነት ይምራኝ ያልሳልን ከኃጢአት ድፍ የምንታጠብበት ሁለተኛ ጥምቀታችን ነው የሚሆነው። የምንፈወስበት ነው የሚሆነው። በዚህ ሕይወት ስንኖር እንግዲህ ማንም ሰው ይሄንን ይወደዋል። ከእግዚአብሔር ጋር መኖር አይደለም ከእግዚአብሔር ጋር ከሰዎች ጋር እንኳን ከአይምሯችን ከህሊናችን ጋር እንኳን ታርቀም መኖር የማይፈልግ ሰው የለም። ነገር ግን በዚህ ውጣ ውረድ በሞላው ቁሳዊ ነገሮች በበዙበት ዓለም ላይ ስለምንኖር እንቸገራለን። ሶስተኛው ሰፊ የሆነ የእግዚአብሔር ምሕረትንና ፍቅርን መገንዘብ ነው። እግዚአብሔር መሐሪ ነው፣ የፍቅር አባት ነው። ቅዱስ ይስሐቅ ሲናገር ስለ እግዚአብሔር ምሕረት ሲናገር እጅግ ጥልቅ የሆነ ምስጢሮችን ነው የሚናገረው። የሰው ልጆች ኃጢአት ምንም ያህል እንኳን ቢበዛ ከእግዚአብሔር ምሕረት ባህር አንጻር ሲታይ በእሳት ላይ የወደቀች ጥቂት አንዲት ጠብታ ውሃ ነው የምታክለው። እግዚአብሔር ቸር ነው። ኃጢአታችን ቢበዛም የእሱ ምሕረቱ ግን ታላቅ ስለሆነ ማዳን የሚችል ነው። በዚህ እንጽናናለን። ስለዚህ እግዚአብሔር እንደ ሰዎች አይደለም፣ አይፈርድብንም። ሁልጊዜ ያየናል፣ ስለፈጠረን ይራራልናል። ወደ እሱ ተጸጽተን እንድንቀርብ ነው። ሌላው አራተኛው ላይ የምናየው ንስሐን የሚያደናቅፉ ነገሮችን በቅዱስ ይስሐቅ ሶርያዊ አጻጻፍ ወይም እይታ አንጻር ስንመለከት አንደኛው እሱ የሚለው ተስፋ መቁረጥ ነው። ተስፋ መቁረጥ ነው። ዲያብሎስ ትልቁ መሳሪያው ሰዎችን ኃጢአት ያሰራና ተስፋ እንዲቆርጡ ያደርጋቸዋል። ይሄ የተለመደ ነው። እግዚአብሔር አይምረኝም ማለት እንጀምራለን። ምክንያቱም በደሌ በጣም የከፋ ነው፣ የበዛ ነው። በደልን ማመን ጥሩ ነው። በደሌ ስለበዛ አይምረኝም፣ ይቅር አይለኝም ብሎ ማሰብን እንጀምራለን። ተስፋ እንቆርጣለን። አንዱ ቅዱስ ይስሐቅ የሚያነሳው ደካማ ወደ ንስሐ እንዳንቀርብ የሚያደርገን ነጥብ አንዱ እሱ ነው የሚለው። ሁለተኛው ነገ አደርገዋለሁ፣ ነገ ጊዜ ስላለኝ አሁን ገና ጡረታ አልወጣሁም፣ ከኔ ጋር ናቸው፣ ልጆቼን አሳድጋለሁ፣ መውጣት መውረድ አለ። ስወጣ ስወርድ ልሳሳት፣ በአንደበቴም በአስተሳሰቤም በህሊናዬም ልስት ስለሚችል ዳግመኛ አሁንም እንደገና ኃጢአት ሰርቻ እግዚአብሔርን ከማስከፋው ጊዜ ገና ነው፣ ነገ አደርገዋለሁ ብለን እናስባለን። ጊዜ የለንም። ከኔ ጋር ናችሁ? ዛሬ ብቻ ነው ያለን። ነገ እግዚአብሔር ጊዜ ነው ያለን። ጊዜውም ዛሬ ነው ያለን። ለዚህ ይህንን የሚያደርግ መንፈስ አንዱ ከንስሐ ውስጥ እንዳንቀርብ ያደርግ የንስሐ ጊዜ ወደፊት ማስተላለፍ ሳይሆን ነፍስ ለጽኑ ድንዛዜ ውስጥ እንዳትወድቅ ማድረግ አለብን። አሁን ነፍሳችንን በአንዳንድ ጊዜ ምናባዊ በሆነው ነገር ውስጥ እንድንኖር ይጋብዘናል። ሶስተኛው ዓለማዊ አስተሳሰብ ነው። ይሄ አሁን የምንኖርበት ሉዓላዊ የሆነ ወይም ግሎባላይዜሽን ውስጥ የምንኖር ዘመን ላይ ያለ። ስለዚህ በዚህ ውስጥ ስንኖር ሀሳቢያችን ራሱ መጠየቅ ጥሩ ነው። የሰው ልጅ አእምሮ ጠያቂ ነው። መመራመር መልካም ነው። ነገር ግን ጥግ ደግሞ አለ። ተመራምረን የማንደርስባቸው ነገሮች አሉ። በእምነት ብቻ የምንቀበላቸው ነገሮች አሉ። እሱን ማሰብ ነው። የልብ መታበይ፣ በምድራዊ ፍላጎቶች መጠመድ፣ ነፍስ ወደ ውስጧ ተመልሳ እንዳታይ ማድረግ በራሱ በዓለማወቅ በዓለም አስተሳሰብና ሁከት ውስጥ እንድንኖር ይጋብዘናል። ስለዚህ ከንስሐ ጋር ምን ሰርቼ ነው? ምን አጠፋው? ሌሎች ከበደሉት በደል አንጻር የኔ ሲታይ ምንድን ነው ወደሚል መንፈስ ውስጥ እንድንገባ ይጋብዘናል። ቅዱስ ይስሐቅ ሶርያዊ ሲናገር ግን ምን ይላል? ሕይወት ለንስሐ የተሰጠች ናት ነው የሚለው። የተሰጠን ንስሐ ሕይወታችን ራሱ ለንስሐ ለጸጸት የተሰጠችን ነን፣ ወደ እግዚአብሔር እንድንቀርብ የተሰጠችን ነች። ስለዚህ ይህ የምናደርግ ከሆነ የመጨረሻ ግባችን እግዚአብሔርን መምሰል ነው። ቴዎሲስ የምንለው ወደዛ እንሄዳለን። ለምን ግን ንስሐ አስፈለገ የሚል ጥያቄዎችን ይነሳ ይችላል። ለዚህም ቅዱስ
በአራተኛ ክፍለ ዘመን የተነሳው የቤተ ክርስቲያናችን ታላቅ አባት ቅዱስ አትናቴዎስ ዘእስክንድርያ ሲናገር ምን ይላል? ሕግን በመጣስ ምክንያት የሰው ልጅ ወደ ሙስና ወደ ጥፋት ተመለሰ። ከጥፋት ለመውጣት ነው ንስሐ የሚያስፈልገን፣ ከበደል ለመውጣት ነው። ብዙ ጊዜ በህሊናችን በደል ሰርተናል። በአንደበቶቻችን ብዙ ጊዜ ኃጢአት ሰርተን ሊሆን ይችላል። በድርጊት የፈጸምናቸው ብዙ በደሎች አሉ። ሰዎች አዝነው ሊሆን ይችላል በእኛ ህይወት አውቀንም ሳናውቅም። ስለዚህ ህይወታችን ከጥፋት እንዲወጣ ንስሐ ያስፈልገናል፣ መጸጸት አለብን። ሌላው ይቅርና የስነ ልቡና ምሁራን መጸጸት ወይም ይሄንን የምንለው ንስሐ ብለን የምንወስደውን ከአምልኮታዊ ከስርዓተ አምልኮ ውጪ የአይምሮ ጥገና ወይም ቴራፒ ብሎ ይገልጹታል። አይምሮን ሰው የሚናገረው በውስጡ ያለው የከበደውን ነገር አውጥቶ ሲናገር ውስጣዊ ሰላም እየተሰማው ነው የሚሄደው። እረፍት ያገኛል፣ አይምሮ ጸጥ ይላል፣ ልቦናው ይረጋጋል። ከዚህ አንጻር ሰላም የሚያገኝበትን ነገር ለማድረግ ይችላል። ንስሐ ውበት አላት በራሷ ማለት ነው። ለዚህም ነው በኃጢአት ትእዛዝ ምክንያት የመጣብንን በደሎችን ከእግዚአብሔር ጋር ያለንን ግንኙነት ስለሚያቋርጥብን ኃጢአት ከሌሎች ጋር ያለንን መልካም ግንኙነታችንን ስለሚያጎሳቆልብን የገዛ ነፍሳችን ደግሞ በዚህ በኃጢአት ምክንያት ራሷን የቻለ ባህሪዋን ጠብቃ እንዳትሄድ ስለሚያደርግ ንስሐ የግድ በኦርቶዶክሱ ዓለም ትምህርት ውስጥ ከሰባቱ ምስጢራት መካከል አድርጋ ትወስዳለች። ስለዚህ ያለ ንስሐ የሰው ልጅ ወደ መንፈሳዊው ሕይወት መቅረብ አንችልም። ሱታፌ አምላክ አግኝተን የምንሄድበትን ነገር አናገኝ። ስለዚህ ንስሐ መሰረት ነው፣ በር ነው ማለት ነው። የንስሐ ሕይወት ከመኖር የሚያግዱ መሰናክሎችን ቅዱስ ይስሐቅ ከተናገረው ብቻ ሳይሆን አንድ በአንድ ከኔ ጋር ናቸው። እነዚህን ነገሮች ለማየት እንሞክራለን ከሐዋርያት አበው አንፃር። አንደኛው ትዕቢት ነው። ትዕዝርት በጣም ከባድ መሆኑን የምናየው በስነ ተፈጥሮ ትመለከቱ እንደሆነ የመጀመሪያው ፍጥረት ሳጥናኤል በትዕቢት ምክንያት ነው የወደቀው። ይሰማል። ትዕቢት በራሱ የኃጢአት በር እንደነበረ እንረዳለን። ለዚህም ሳጥናኤል የወደቀው በትዕቢት ምክንያት ነው። አዳም የሰው ልጅ ደግሞ ራሱን በራሱ ባለመታዘዝ ምክንያት እግዚአብሔር ለመሆን ከመሞከሩ የተነሳ እግዚአብሔርን መሆን አንችልም፣ እግዚአብሔርን እንመስላለን። ለዚህ ነው ሱታፌ አምላክ የምንለው። እሱን እንድንመስል በአርአያው በአምሳሉ ፈጥሮናል። ስለዚህ ወደ እሱ እንቀርባለን፣ እሱን እንመስላለን፣ የክብሩ ወራሾች ነን። መጨረሻው ደረጃ ላይ ስንደርስ ወይም ደግሞ ይሄ ፍጹም የሆነው የአኗኗር ኦርቶዶክሳዊ መንፈሳዊነት ሶስተኛው ደረጃ፣ የመጀመሪያው ደረጃ ንጽሐ ሥጋ ነው፣ ንጽሐ ነፍስ ሁለተኛው ነው። ንጽሐ ልቦና ላይ ስንደርስ እግዚአብሔርን ወደ መምሰል ነው የምንሄድ። አሁን እግዚአብሔር ልጆች ነን። እግዚአብሔርን ወደ መምሰል ሂደት ውስጥ ነው ያለ ነው። ይህንን ህይወት የነበረው አዳም እግዚአብሔርን መሆን ፈለገ። በዚህ ምክንያት ከእግዚአብሔር ተለየ። በልቡ መሆን እንዳለበት ፈሪሳውያንን ብንመለከት በገዛ ስራቸው ጽድቅ እንደተናገሩ እውነት ይናገሩ፣ ራሳቸው እንደጸደቁ አድርገው ይናገሩ ነበር። በጣም ድሆችን ይበድሉ ነበር፣ ግፍን ይፈጽሙ ነበር። ሁሉ ነገር በራሳቸው ነው። እግዚአብሔር ራሱ ለህዝቡ የሚታረቀው በእኛ ነው ብለው እስኪያስቡ ድረስ ይደርሱ ነበር። ይህንን ልብ ማለት አለብን። የጠፋው ልጅ ራሱ ሉቃስ ወንጌል ላይ የሚገለጸው የተመለሰው ትዕቢትን በትህትና ከተካ በኋላ ነው። ትዕቢት በራሱ ከንስሐ እንድንርቅ ያደርገናል፣ በእውቀት እንድንመካ ያደርገናል። በኦርቶዶክሱ ዓለም እውቀት አዳኛ አይደለም፣ እውቀት ሂደት ነው። ማወቃችን እስመ ኩሉ ዘጸዋ ስመ እግዚአብሔር ይድህን። ቅዱስ ጳውሎስ የሚነግረን ይሄን ነው። ሮሜ መልእክት ላይ ምዕራፍ 10 ላይ የእግዚአብሔርን ስም የሚጠራ ይድናል አለና፣ ለመጥራት ግን ሳያምኑት እንዴት ይጠራሉ? ለማመን ደግሞ ሳይሰሙት ማወቅ ይፈልጋሉ፣ መማር ይፈልጋሉ። ትምህርት ሂደት እንጂ ፍጻሜ ሆኖ አያውቅም። ስለዚህ ለቅድስናችን ፍጻሜ የሚሆነው ከትምህርት ጋር የታሸ ጥበብ ነው መሻገር የሚችል። ለምን? ምድራዊው ትምህርት አይምሮአዊ ነው፣ አይምሮን ነው የሚመግበው።
ጥበብ ወይም ማስተዋል ግን ለባዊት ናት፣ አርቀን እንድናይ ነው የሚረዳን። ስለዚህ ኦርቶዶክሳውያን ትምህርት ተማረን እንኳን ካልን በሰዎች ላይ አዋቂ ነን ብለን እንድንሰለጥን ሳይሆን በጥበብ ሰዎችን ማሻገር እንድንችል፣ ጨለማውን ገፎ ብርሃን ማሻገር የሚችል ተስፋ ሊሰጥ የሚችል ነገሮች መፍጠር አለብን። ወደዛ መሄድ የምንችለውን ነው። ዮሐንስ ዘሰዋስው የተባለ ታላቅ አባት እዚህ ላይ ምን ይላል? ትዕቢት እግዚአብሔርን መካድ ነው ይላል። ትዕቢተኛ የሆነ ሰው እግዚአብሔር ይክዳል። ትዕቢት ማለት በራሱ እግዚአብሔርን መካድ ነው። ያለ ትህትና ማንም ሰው ንስሐን መግባት አይችልም። ትሁት እስካልሆነን ድረስ ወደ ንስሐ መቅረብ አንችልም። ስለዚህ አንዱ ወደ እግዚአብሔር እንዳንቀርብና ንስሐ እንዳንገባ የሚያደርገን ትዕቢት መታበይ ነው፣ የልብ መታበይ ነው። ለዚህ ምሳሌ የምንሆነው ብዙ ሰዎች እኔ ምንም ያደረኩት በደል የለም ይላሉ። ምንም የሰራሁት የለም፣ ከሌሎች አንጻር ሲታየን መልካም ነው። በዚህ ፈንታ ሌሎችን ይወቅሳሉ። ምናልባትም የትዳር ጓደኞቻቸው፣ አካባቢዎቻቸው፣ የሥራ ባልደረቦቻቸው አልፎም ተርፎ ካህናትን ምን በድዬ ነው እኔ? እነሱ በጣም ቀራቢዎች አይደሉ እንዴ? እኒህ ነገሮች በአብዛኛው ከተጠያቂነት ነፃ የሆነን ይመስለናል፣ ግን እዛ ውስጥ ነው ያለው። እንጠየቃለን። ንስሐ የሚጀምረው ሌሎችን በመውቀስ ሳይሆን ራስን በመኮነን ነው። ከኔ ጋር ናቸው። ስለ ሰዎች እነዛም ተጠያቂ ናቸው። የሚጠይቃቸው ክፍል አለ። አምላክ ይጠይቃቸዋል። የሰው መሰናክል መሆን የለብንም፣ እርግጥ ነው። ነገር ግን እኔ የምጠየቀው በራሴ ኃጢአት ነው። በራሴ ኃጢአት የምጠየቅ ስለሆነ ስለ ሰዎች ኃጢአት እየወነጀልኩ መሄድ የለብንም። ችል ማስተማር ነው። ቅዱስ ዳዊት ምን ይላል? እኔ እግዚአብሔርን በድየዋለሁና ነው የሚለው እንጂ ሌሎች በደሉ አላለም የሚለው። እኔ በድየዋለሁና። በዮሐንስ ዘሰዋስው የተባለው ታላቅ አባት ሲናገር ምን ይላል? የ30 መሰላልን የጻፈበት መጽሐፉ ላይ ሲናገር ምን ይላል? መንፈሳዊ እድገት ወይም ሰማይ የሚወስደው ወደ ሰማይ የሚወስደው መሰላል በተሰኘው መጽሐፉ ላይ ሲናገር፣ ትዕቢት ደግሞ የዚህ መሰላል ጫፍ የሚረግጡትን እንኳን ወደ ጥልቁ ገደል የሚጥል ከኃጢአቶች ሁሉ የሚበልጥ አደገኛ አጋንንታዊ ፈተና ነው ብሎ ነው የሚያስቀምጠው። ትዕቢት በጣም ከባድ መሆኑን እንመለከታለን። ለዚህም ነው አሁንም ዮሐንስ ዘሰዋስው ሲያስቀምጥ ትዕቢት እግዚአብሔርን መካድ፣ የአጋንንት ፈጠራ፣ የሰዎች ንቀት፣ የፍርድ እናት፣ የንስሐ ጠላት፣ የትህትና ጸር ናት ብሎ ነው። ከኔ ጋር ናችሁ? ትዕቢት እግዚአብሔርን መካድ፣ የአጋንንት ፈጠራ፣ የሰዎች ንቀት፣ የፍርድ እናት ማለት ፍርድን በማጣመም ማለት ነው። መልካም ፍርድ አይደለም። የንስሐ ጠላት፣ የትህትና ጸር ናት ይላል። አንዱ ወደ ንስሐ እንዳንቀርብ ከሚያደርጉን ነገሮች አንዱ ከባዱና ፍጥረታትን ሁሉ ካዋረደ መልአክ የነበረውን የመላእክት አለቃ ከነበረው ሳጥናኤል የወረደበት ሰው ሆኖ ደግሞ አምላኩን መስሎ የአምላኩን መንግስት ሊወርስ የነበረው አዳም የወደቀበት ትዕቢት። ብዙ ጊዜ አሁን በመካከሎቻችን ብዙውን ነገር አሁን ቁሳዊው ዓለም ላይ ስንኖር እኔና ራሴ እኔ ብቻ ብለን የምናስብበት ለራስ ጥቅም ብቻ እንድንቆም የሚጋብዘን ዓለም ትዕቢትን እንጂ ትሕትናን ገንዘብ አያደርገውም። ትሕትናን በዓለም ላይ ብትመለከተው ሞኝነት ሆኖ እስኪቆጠር ደርሷል። አላዋቂነት ሆኖ ይታያል። ስለዚህ እግዚአብሔርን መካድ ነው ትዕቢት። እግዚአብሔርን የሚክድ ደግሞ የሚገባው ምን እንደሆነ ትመለከታቸው። በደል ነው ራሱን የቻለ። አንደኛው እንግዲህ ትዕቢት የንስሐ ዋነኛ እንቅፋት የሆነው እንዴት ነው ብለን ካልን የገዛ ውድቀትና ኃጢአትን ስለሚሸፍን መንፈሳዊ ድንዛዜ ውስጥ እንወድቃለን። ሁልጊዜ ያለን ነው የሚመስለን፣ ነገር ግን ባደረግነው ነገር አንድ ጊዜም ለማዳመጥ ጊዜ አይሰጠንም። በደል ውስጥ እንወድቃለን። ንስሐ የሚጀምረው እኔ ኃጢአተኛ ነኝ፣ ፈውስ ያስፈልገኛል ከሚል ልብ መነሳት አለብን። ቅን ልብ ይፈልጋል እግዚአብሔር። መስዋዕቱ ለእግዚአብሔር መንፈስ የዋህ ነው የሚለው ቅዱስ ዳዊት። ለእግዚአብሔር የተሰበረ ልብ መልካም ስጦታው መስዋዕቱ ከኛ የሚፈልገው መልካም ቅን የሆነ ልብ ነው የሚፈልገው። ወደዛ ውስጥ እንድንሄድ ነው። አሁንም ዮሐንስ ዘሰዋስው እዚህ ላይ ሲያነሳ ትዕቢተኛ ሰው የራሱ ኃጢአት የማይታበይ የማያይ
ማየት የማይችልበት አይን ውስጥ ይወድቃል። እርሱም ሁልጊዜ የሚያየው የሌሎችን ውድቀት ብቻ ነው የሚለው። ከኔ ጋር ናችሁ? እገሌ የሚል ነው እንጂ እኔ የሚል ጥያቄ የለበትም። በኦርቶዶክሱ ዓለም ላይ ስንኖር ግን ስለ ራሳችን ነው። በበደል ውስጥ ስለ ሰዎች መልካም መነሳትን ነው ማሰብ ያለብን። ስለዚህ ትዕቢት ዋናው የመጀመሪያው የገዛ ውድቀታችንን ኃጢአታችንን ስለሚሸፍንልን በመንፈሳዊ ድንዛዜ ውስጥ ወይም ንቃት አይደለም፣ ድንዛዜ ስንፍና ውስጥ እንድንኖር ይጋብዘናል። በዛ ውስጥ ጭቃ ውስጥ እንሆናለን። ለእግዚአብሔርንና ሰዎችን መውቀስ እንጀምራለን። ቅድም አባ ይስሐቅ ቅዱስ ይስሐቅ ሶርያዊው ያነሳው ትዕቢት ራሱን ጥፋተኛ የትዕቢት ራሱ ጥፋት በሌሎች ላይ የመቀየር ጠባይ ያለው እገሌ ነው ብለን ምክንያት እንፈጥራለን። ለምሳሌ አባታችን አዳም በደል ራቁትን በሆነ ጊዜ በኤደን ገነት በነበረች ጊዜ የሰጠኝ ሴት ከኔ ጋር ናችሁ? የሰጠኝ ሴት እሷ አሳተችኝ፣ እግዚአብሔርንም ሴቲቷንም ነው ምክንያት አደረገው። የሰጠኝ ሴት ባሰጠኝ ኖሮ ነው፣ ግን ግልጽ ነው አይደል? የሰጠኝ ሴት እና እሷ አሳተችኝ በማለት እግዚአብሔርንና ሔዋንን የመውቀስ መንገድን የጀመረው ትዕቢት በራሱ የእግዚአብሔርን ሰዎችን እንድንወቅስና የራሳችን ኃጢአት እንዳናይ ይጋርደናል። እሱን ማሰብ አለብን። ሌላው በምስጢረ ንስሐ ውስጥ ንስሐ አባቶቻችን ንቀት ውስጥ አልተረዱትም፣ አይረዱንም። ምክንያቱም ከዓለሙ ጋር የተገናኘ ሕይወት የላቸው። ንስሐ አባት የስነ አእምሮ ምሁር አይደለም፣ የስነ ልቦና አማካሪ አይደለም። ከእግዚአብሔር ጋር የሚያገናኝ በላቲን ቋንቋ ካህን ማለት ድልድይ ማለት ነው። ሰዎችን ከእግዚአብሔር ጋር የሚያገናኝ ድልድይ፣ ጤናማ ድልድይ ማለት ነው። ወደ እግዚአብሔር የሚያቀርቡ ንስሐ ማለት ደግሞ ማማከር ማለት አይደለም። እንዲህ ስለሆንኩኝ ይሄ ሆነ አይደለም፣ በዚህ ኃጢአቴ እጠየቃለሁ አባቴ ይፍቱኝ የምንልበት ነው። ጸጋ እግዚአብሔርን ማረክ እዚሁ ላይ ስንመለከት ለምሳሌ ያህል እኔ ከካህኑ ይበልጥ አውቃለሁ፣ በልቤ ከእግዚአብሔር ጋር እነጋገራለሁ፣ በሰው ፊት መውደቅ አያስፈልገኝም። ከኔ ጋር ናስ። ስለዚህ ትዕቢት በአብዛኛው አጋንንትንም የጣለው የእኛንም አባት አዳምን ወደ ምድር ላይ ጣለውና ሞትን እንዲያገኝ ያደረገበት ምክንያት ነው። ስለዚህ አንዱ ወደ ንስሐ እንዳንገባ የሚያቀርበን አንዱ እሱ ነው። ሌላው ጸጋ እግዚአብሔር መራቃችንን ለአጋንንት አሳልፎ ይሰጠናል። የእግዚአብሔር ስጦታውን ከእግዚአብሔር ስጦታ ውጭ ስንወጣ። ለዚህም ነው ቅዱስ ያዕቆብ ምዕራፍ 4 ቁጥር 6 ላይ ነገር ግን ጸጋን አብልጦ ይሰጣል አለ እግዚአብሔር አምላካችን። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ትዕቢትን ድል አድርገን ወደ ትሕትና ስንነሳ ስለ ራሳችን በደል ለመቅረብና ንስሐ ለመቅረብ በካህን ፊት ለመቅረብ የሚያሰቅቀን ነገር የለም። ምክንያቱም ካህን መሬት ነው፣ እሱን ማሰብ እንችልበት ነው። ሁለተኛው ትዕቢት በትህትና የሚሸነፍ እንዴት ሊሸነፍ ይችላል የሚለውን ማሰብ አለብን። ዮሐንስ ዘሰዋስው አሁን በትምህርቱ ሲናገር ምን ይላል? መጀመሪያ ትህትናን የተማርነው ከአምላካችን ከኢየሱስ ክርስቶስ ነው። ስለዚህም ነው ሊቃውንቱ ሲናገሩ የበላይን ማክበር ትክክል ነው፣ እኩያን አቻን ማክበር ተገቢ ነው። የበታች ብለን የምናያቸውን የእኛን ወገኖች የኔቢጤዎችን ማገልገል ግን አምላክነት ነው ብሎ ይናገር። ከኔ ጋር ናችሁ? ዝቅ ብሎ ያሳየን ራሱን ዝቅ ያደረገልን አምላካችን ኢየሱስ ክርስቶስ ነው። እኛ እሱን እንድንመስለው ትዕቢትን ማሸነፍ የምንችለው እኛን ዝቅ ማለትን ስንለምድ ነው። ዝቅ ማለትን ዓለም ዝቅታን አይፈልግም፣ ከፍ ማለትን ግን የያዘው ከፍታው ራሱ መሰረት የለውም። ስለዚህ ችግር ውስጥ ይወድቃል። እሱን ማየት የምንችልበት ነው። ክርስቶስ ዮሐንስ ዘሰዋስው ሲናገር ምን ይላል? እዚህ ላይ ትሕትና ምንድን ነው ብለህ ብትጠይቀኝ አለ እርሱም የክርስቶስ ባህሪን ልብስ ነው ብዬ መልስልሃለሁ ይላል። ከኔ ጋር ናችሁ? ትሕትና ምንድን ነው ብለህ ብትጠይቀኝ እሱም የክርስቶስ ልብስ ነው ብዬ እነግርሃለሁ። ክርስቶስ ትሑት ሆኖ ነው ወደኛ የመጣው። መልሶ ምን ይላል? አሁንም ይህን ነው ማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ራሱ አምላካችን ኢየሱስ ክርስቶስ እኔ የዋህ
በልቤም ትሑት ነኝና ለነፍሳችሁ ረፍትን ታገኛላችሁ። እሱን እንድንመስል ይፈልጋል። ትሑት እንድንሆን ይህም ብዙ ጊዜ ሰምተነዋል፣ ብዙ ጊዜ አድምጠናል። ትሑት መሆን ስንጀምር ነው የንስሐ ባለቤቶች መሆን የምንጀምረው። የእግዚአብሔር ቤተሰቦች ወደ ምስጢረ ቤተ ክርስቲያን መቅረብ የምንችለው በዚህ ምክንያት ራሱን አምላካችንን ስንመስል፣ ሁሉን ማድረግ የሚችል አምላክ እሱ መጻተኛ ሆኖ በሰዎች መካከል ተገኘ። ዝቅም አለልን፣ እኛን ከፍ ሊያደርገን ከአብ ቀኝ ሊያስቀምጠን እሱ ዝቅ ብሎ ታየ። ሁሉንም ነገር ሊሰጠን ስለፈለገ፣ መንግስቱን ሊወርሰን ስለፈለገ እኛ እየወደድነው አይደለም፣ እሱ ግን ስንጠላው ወደደን። በምድር ላይ እየጠላችኋቸው የምትወዷቸው ሰዎች አታገኙ። ምክንያቱም የዚህ ዓለም ነገር ዚአከ ለዚአዬ ነው፣ አምላክ ላብላ ነው። ስሰጥ እሰጥሃለሁ ነው የሚለው እግዚአብሔር። ሳንሰጠው ግን ሰጠን። ከትዕቢት ነፃ ሆነን ራሳችንን ትሑት የምናደርግ ከሆነ ወደ ንስሐ መቅረብ እንጀምራለን። ትሑታን መሆን አለብን። እርግጥ ነው ይህ ዓለም ትሑት ስትሆኑ አንድም የአእምሮ በሽተኞች ነው የሚያደርጋችሁ፣ ሌላም አላዋቂ ነው የሚያደርጋችሁ። በማወቅ ዙሪያ ላይ ካነሳን ግን ስለተናገረን አዋቂዎች አይደለም። በዝምታ ውስጥ ብዙ ንግግሮች አሉ። ተናበቡ የኢየሩሳሌም ከመናገር ዝምታ ይሻላል። ብዙ ጊዜ ያነሳዋለሁ። አባ ይስሐቅ የተባለው ታላቅ አባት ዝም ማለት አለመናገር ማለት አይደለም፣ የት መናገር እንዳለብህና የት መናገር እንደሌለብህ ለይተህ ማወቅ ነው ይላል። መልሶም እሱ ሲናገር ስለ አዋቂያኑ ሲያነሳ በጣም በስቃይ ውስጥ ከምትኖር አላዋቂ ይሁን በዚች ዓለም ላይ ይላል። ምክንያቱም አንተ ካወቃቸው እውቀቶች የማታውቃቸው እውቀቶች ይበልጣሉና ብሎ ነው የሚነግረን። ትሑታን እንድንሆን ነው የሚነግረን። ዝቅ ማለትን እሱን እግዚአብሔርን መምሰል። ስለዚህ ትዕቢትን ማሸነፍ የምንችለው በትህትና መቀየር ስንችለው፣ ራስን ዝቅ ማድረግ ኃጢአትን መናዘዝ በራሱ ደግሞ ከትዕቢት ነፃ ያደርገናል። ይህንንም ሰው ሌላን ሰው ቢበድልም እንኳን በእኔ ምክንያት ነው የበደለኝ። ከኔ ጋር ነው። ይሄ እንግዲህ አንድ መንፈሳዊ ጥባት ይፈልጋል። እሱ የበደለኝ በእኔ ምክንያት ነው፣ ምናልባት ማስቸው ሊሆን ይችላል ብሎ ማሰብ፣ ቀና መሆንን መልመድ። ትሑት ሰው ሁልጊዜ በደለኛ እኔ ነኝ ነው የሚለው እንጂ ወንድሙን በደለኛ እየበደለው እንኳን እሱ በደለኛ ይሉ ራሱን በደለኛ ነው የሚያደርገው። ሌላው መናዘዝ መልመድን፣ የነፍስ አባት ምክርን ሁልጊዜ መቀበል መልመድን። ምክንያቱም ዕዳው በእነሱ ዘንድ ነው ያለው፣ እግዚአብሔር ነው የሚቀበላቸው። በጣም በሚደንቅ ሁኔታ በምስጢረ ንስሐ ውስጥ ካሉ ትልቁ የካህናት ትልቁ ስጦታ እግዚአብሔር የሰጣቸው ትላንትና በገባችሁት ኃጢአት ደግሜ መጣሁኝ፣ በዚህ ባለፈው ነግሬዎት ነበር አባታችን ብትሏቸው ይነጠቃል። የሰው ኃጢአት ተሸክመው መፈንዳት ነው። በነገር ላይ ይገርማችኋል፣ ይወሰዳል። የእናንተን ኃጢአት እያሰቡ አይቀመጡም ካህናት። ለእናንተ ምሕረት ነው የሚያቀርቡት። ወደ እግዚአብሔር ማቅረብና ይቅርታ እንድታገኙ ነው የሚያደርጋችሁ። ዮሐንስ ዘሰዋስው አራተኛው ደረጃ ላይ ከ30ው ደረጃ አራተኛው ደረጃ ላይ ሲናገር ምንድነው ራሱን ሲናገር መታዘዝ ብሎ ነው የሚያስቀምጠው። ከዓለም ጣጣዎች መላቀቅ፣ አራተኛው ላይ ግን መናዘዝ ብሎ ነው የሚያስቀምጠው። የራስን ፈቃድ ለንስሐ አባትና ለመንፈሳዊ መሪ አሳልፎ መስጠትን መልመድ አለብን። በዚህ ሕይወቱ ስንኖር እግዚአብሔር ራሱ ፈቃዱን ለኛ የሰጠውን ነገር ማግኘት እንችላለን። ሌላው የማይናወጥ መንፈሳዊ ሰላም፣ በግሪክኛው ሄዚኪያ የውስጥ ሰላምን አግኝቶ ማለት ነው። አሁን ሰላም ከግል ነው የምትጀምረው። ብዙ ሰው ሰላምን በውጭ ይፈልጋል። ውስጣችን ሰላም የለውም፣ ተረብሸናል። የምንሰማቸው የምናዳምጣቸው ነገር ሰላም አይሰጡንም፣ ያስጨንቁናል። የውስጥ ሰላም ማሰብ ስንጀምር ስለ ራሳችን በደል ወደ እግዚአብሔር እንዳንቀርብ ያደረገን ነገር ምንድን ነው ብለን እንድናሰላስል ይረዳናል። የውስጥ ሰላም ሲኖረን ስለ ሰዎች ሰላም ሲኖር ነው። አባ ይስሐቅ አሁንም ሲናገር ምን ይለው? አንተ ከራስህ ጋር ታረቅ፣ ሰላምም ፍጠር፣ በዙሪያ ያሉ በሺህ የሚቆጠሩ ነፍሳት ሰላም ያገኛሉ ነው የሚለው። ሰዎች በግል ሰላም ሲኖራቸው አገር ሰላም ትሆናለች፣ ቤተሰብ ሰላም ታገኛለች። ሰው ሰላም ሳይኖረው ለሌሎች ሰዎች ሰላም መስጠት አይችልም። ሰላም ማግኘት
ሌላው እዚሁ ላይ የማይናወጥ መንፈሳዊ ሰላም ካልን ከትዕቢት ነፃ እንድንወጣ ነው ዮሐንስ ዘሰዋስው የሚያስረዳን። ራስን ማመጻደቅ በራሱ ደግሞ አንደኛው ሌላው ከነፍስ ንስሐ ወደ እንዳንገባ የሚጋብዘን ነገር ነው። ነፍስን መታዘዝ አለብን። የነፍስ አባቶቻችንን ምክር መቀበል አለብን። ለምሳሌ አዳም ሔዋንም እባቡን ነው ምክንያት ያደረጉት። ሁሉም ቢሆኑ ኃላፊነት አለባቸው። ነገር ግን የገዛ ጥፋታቸውን ለሌሎች ነው ምክንያት ያደረጉት። አሁን ብዙ ጊዜ ይህን ያደረግኩት በዚህ ምክንያት ነው የምንለው። ይህ ምክንያት አይሆንም። ወደ እግዚአብሔር እንዳንቀርብ ምክንያት ሆኖ ፈጥሮ ሊያሰቃየን ይችላል። ራስን ማጽደቅ የኃጢአት ሁሉ እናትና የአዳም ውድቀት መነሻ ነው። ራስን አጽድቆ ከፍ ማለት ከፍታን የማይወድ የለም። በአግባቡ በመንፈሳዊ ልዕልና ማደግ ነው የክርስቲያኖቹ ዋናው ትልቁ ነገር። አባ ቴዎዶር የተባለ አባት በነበረበት ዘመን ላይ በተለይም አባ ቴዎድሮስ የሚባለው ጋዛ ውስጥ የተወለደው ታላቅ አባት እሱ ምን ይላል? ራስን ማጽደቅ የትዕቢቶች ትዕቢትና ወደ ንስሐ እንዳንቀርብ የሚያደርግ መሆኑን ይነግረናል። አዳም የሰጠኝ ሴት እሷ አሳተችኝ፣ ሔዋን እባቡ አታለለኝ። አሁን ሁላችሁም በድያለሁ ከማለት ይልቅ እሱ ነው ምክንያት የሆነኝ። ይሄ በደልን በደል እየፈጠረ ይሄዳል። ከንስሐ እንዳንቀርብ ያደርገናል። አባ ቴዎድሮስ የተባለው አባት ሲናገር ምን ይላል? አዳም ወይም ሔዋን ከአምላካቸው ጋር በተነጋገሩበት በዚያ ቅጽበት በድያለሁ ቢሉ ኖሮ ታሪካቸው ይቀየር ነበረ ይላል። ከኔ ጋር ናችሁ? በድያለሁ እኔ ነኝ ያጠፋሁት ቢሉ ታሪካቸው ይቀየር ነበር። ንስሐቸውንም የሚቀበል አምላክ ይቅርታውን ማድረግ የሚችል ነበር። ምክንያቱም በኋላ ጊዜም ቢሆን አዳም ከጊዜው በኋላ እንኳን መበደሉን አውቆ በመከራ ውስጥ ሳለ አዳምን እንደው የሰው ልጅ ፈጥሬ እንደው ፍጠረኝ ሳይለኝ ብሎ አምላክ ዝቅ ብሎ እኛን ሊያድን መጣ። የሚጸጸትልን የሚራራልን አምላክ ነው ያለን። እሱን ማየት የምንችልበት ነገር እንረዳለን። ሌላው ራስን መኮንን የልብ መረጋጋትንና መንፈሳዊ ሰላምን ይሰጠናል። ራሳችን መገሰጽ፣ ውስጣዊችን መገሰጽ መቻል። ችግሩ መነሻው እኔ ነኝ ማለትን መልመድ አለብን። እኔ ነኝ መልካም ነገር ለማግኘት ከሰው ጋር ያለንን የግጭት ነገሮችን ለማርገብ ይረዳናል። ለዚህ ነው አሁንም እዚሁ ላይ አባት ቴዎድሮስ የተባለው ታላቅ አባት ሲናገር ምን ይላል? አንድ ሰው ራሱን የሚኮንን ከሆነ ምንም ያህል መከራ ውስጥ እንኳን ቢሆን መከራው ከሚያገኘው በረከት አይበልጥም ነው። ምክንያቱም እሱ ራሱ ከመከራው ሁሉ በላይ የሆነ በደል የደረሰበትን ነገር ሁሉ ማርገፍ የሚችልበት አቅም ይኖረዋል ብሎ ነው የሚያስቀምጥልን። ራስን መኮንን እውነተኛ የንስሐና የትህትና ባለቤት እንድንሆን ነው የሚያደርገን። ዝቅ ማለትን መልመድ ፈሪሳውያን ከሚኖርበት የኑሮ ጠባይ ውስጥ እንድንወጣ ይረዳናል። የጽድቅ መሰረት የሆነችውን ትህትናን ገንዘብ አድርገን መኖር እንችላል። እርግጥ ነው ይህ ዓለም በጣም ትሑታን የሆኑትን ይጠቀጥቃል፣ ይረግጣቸዋል፣ እንደ ሰው አይቆጥራቸው፣ በደል ይበዛባቸዋል። ግን እኛውን ጊዜ ማግኘት ያለብን ከእግዚአብሔር ጋር በይቅርታ መኖር ነው። አባ ቴዎድሮስ አሁንም ሲያስቀምጥ በተግባር አንዳንድ ኃጢአቶች እንደ ልማድ እየሆኑብን የተለመዱ ናቸው፣ ግድ የለም እያልን እንድንሄድ ምክንያት ይፈጥራሉ። ልማዶች ደግሞ ወደ ስጋዊ ፈቃዳት ውስጥ እያደጉ ይመጡና የሰው ጠባይ ራሱ እንዲቀየር ያደርገዋል። ሰው የነበረው በፊት የምታውቁት ጠባይ ጠፍቶ የማታውቁት ጠባይ ከተለያየ ነገሮች ጋር ሲመጣ እናያለን። እሱ በጣም አደገኛ ነገር ውስጥ እንገባ ነው የሚያደርገን። ራስን መኮንን አባ ቴዎድሮስ የሚናገርን ራሱ ሲናገር ራስን መኮንን፣ ራስን መገሰጽን መልመድ አለብን። ይህም የስነ ልቦና ንቃትን ይዘን እንድንሄድ የሚረዳን ማንነታችንን አውቀን ጥፋታችንን እንድናውቅ ይረዳናል። በዚህ ውስጥ እንድንሄድ ይረዳናል። ሌላው ኃጢአትን መውደድ በራሱ ወይም የኃጢአት ባርነት ውስጥ ስንኖር ከንስሐ እንርቃለን። አንዱ ንስሐ እንዳንገባ መከራ ውስጥ የሚከተን አንዱ እሱ ነው። መክሲሞስ የተባለው በሰባተኛው ክፍለ ዘመን የተነሳ የቤተ ክርስቲያን አባት ሲናገር ምን ይላል? ፍትወታት ወይም የሥጋ ፈቃዳት ከውጭ ከሆኑ ነገሮች ጋር የተገኙ ብቻ አይደሉም፣ የነፍስ ነውጦችንና እንቅስቃሴዎችን የሚገድቡ ስለሆነ ምንጊዜም መንፈሳዊ ነገር እንድናስብ አያደርገንም ይላል። ንስሐ ማለት መለኮታዊ ጸጋ
የተፈጥሮ ማንነታችንን ወደ ቀደመው ክብሩ እንዲመለስ የሚያደርግ ወደ ቴዎሲስ እንድንቀርብ የሚያደርገን አንዱ ሂደት ነው። በዛ ህይወት ውስጥ እንድንኖር ይነግረናል። አምላካችን ኢየሱስ ክርስቶስም በዮሐንስ ወንጌል ምዕራፍ 8 ከቁጥር 34 ላይ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ይሆናል ይላል። ከኔ ጋር ናችሁ? ኃጢአትን የሚያደርግ ሁሉ የኃጢአት አገልጋይ ባሪያ ይሆናል፣ በኃጢአት ውስጥ የሚጠመድ ይሆናል። ስለዚህ ከኃጢአት ነፃ ለመሆን አሁንም ኃጢአትን መውደድ ወይም ደግሞ የኃጢአት ባርነት የሆነውን ነገር መርሳት አለብን። ሌላው እሱ አሁንም እዚሁ ላይ በሰባተኛው ክፍለ ዘመን ከተነሱት አባቶች ቅድም ካነሳሁት መክሲሞስ የተባለው ታላቅ አባት ሲናገር ምን ይላል? ፍትወታት ስጋ ፈቃዳት ከተፈጥሮ ውጪ የሆኑ የነፍስ ነው መናወጦችና እንቅስቃሴዎች ስለሆኑ እነሱን ለማርገብ ምንጊዜም ከነፍስ ጋር ታረቅ ይላል። የነፍስ ባህሪያችንን ፈልገን ማግኘት አለ። በስጋ ጠባያችን አሁን መብላት፣ መጠጣት፣ ማግኘት ወይም ደግሞ ከጎረቤቶቻችን የበላይ ሆኖ መታየትን ነው የምንፈልገው። ማንም ሰው የበታች መሆንን አይፈልግም። ዓለማችን አሁን ከምነግራቸው ውጪ በጣም በችግር ውስጥ የሚኖር ዓለም ነው ያለ። አንዱ ትልቅ ነው፣ አንዱ ትንሽ ነው። እግዚአብሔር ሲፈጥር ግን ሁሉንም እኩል ነው ያደረገው። በዚህች ዓለም ላይ ብዙዎች ሰዎች አግኝተው ነበር፣ ብዙዎች ሰዎች አጥተዋል። በአንድም በሌላም በኩል ማጣታቸው ግን ዓለም እንደገና እነሱን በደል ሆናባቸው እያሰቃያቸው ነው የምትገኘው። ይህንን ለማሸነፍ ወደ ንቃተ ህሊናችን ወደ ነፍስ ባህሪያችን መድረስ አለብን። እሱን ማምጣት አለብን።